እንደ ሳውዝ አፍሪካ ያለ ስደተኛ የተረገመ ወአባቱ ወይ እናቱ ወይ ፈጣሪ የሆነ ነገር ያጎደለበት ስደተኛ ማለት የሳውዝ አፍሪካ መኖር ነው። የሳውዝ አፍሪካ እየኖራችሁ እኮ እየኖረን ነው ትላላችሁ። ከዛ እርግማናም ያለው እዚህ ሳውዝ አፍሪካ በቃ ወይ እናቱ አባቱ ያለበት ሰው ያለው እዚህ ሳውዝ አፍሪካ ዳና ኖርማል ሰው የፈጣሪ ፍጡር ያለ ራሱ ሳውዝ አፍሪካ ያለው ከዛ ከፈጣሪ ወጣ ያለ ህዝብ ነው እዚህ ያለው። ኧረ የሚገርም ነው። በአንድ ቀን ወደ ሆሳና ወደ 15 ወደ 17 ሬሳ ይገባል። በአንድ ቀን ከሳውዝ አፍሪካ ወደ ሆሳና ወደ 15 አፍሪካ አሁን ተበላሽቷል ብሮ። እርስ በራስ የሚገዳደልበት ሀገር ኖሯል። መከባበር የለም። ያጎደለበት ስደተኛ ማለት የሳውዝ አፍሪካ መኖር ነው። የሳውዝ አፍሪካ እየኖራችሁ እኮ እየኖረን ነው ትላላችሁ። ከዛ እርግማናም ያለው እዚህ ሳውዝ አፍሪካ በቃ ወይ እናቱ አባቱ ያለበት ሰው ያለው እዚህ ሳውዝ አፍሪካ ዳና ኖርማል ሰው የፈጣሪ ፍጡር። ኧረ የሚገርም ነው። በአንድ ቀን ወደ ሆሳና ወደ 15 ወደ 17 ሬሳ ይገባል። በአንድ ቀን ከሳውዝ አፍሪካ ወደ ሆሳና ወደ 15 ወደ 17 የሚጠጋ ሬሳ ይገባል። ከምባታ፣ ዱራሜ፣ ወላይታ ምናምን ሳይጨምር ሆሳና ብቻ ከሳውዝ አፍሪካ በአንድ ቀን ወደ 15 ወደ 17 ሬሳ የወጣቶች ሬሳ ይሄዳል። እሱን ደግሞ በአንድ አመት ውስጥ አባዛው። በአንድ አመት ውስጥ 47000 በዚህ 10 አመት ወዳጆቼ ሆይ በዚህ 10 አመት ጥናት እንደሚያመለክተው 47000 ኢትዮጵያውያን ኤርትራውያን ሞተዋል። ወዳጆቼ ሆይ በአንድ ቀን ውስጥ ወደ ሆሳና ከ15 እስከ 17 ሬሳ የሚገባ ከሆነ እሱን ደግሞ በ10 አመት ላይ አባዙ። ዋን አመት ስንት ቀናት ነው ያለው? እሱን አባዙ። በመቶ ሺዎች ይቆጠራል። 47000 ሬሳ እሱም ሲያንስ ነው። አንድ ቀን ከ15 እስከ 17 ሬሳ የሚሄድ ከሆነ 10 አመት ውስጥ 100 ሺዎችን ደርሰዋል ማለት ነው። ጥናቱ ተሳስቶ ካልሆነ ይሄ እኮ በአይን እየታየ ያለ እውነት ነው። ብንሄድ አይሻልም እንዴ? ባንቀመጥ አይሻልም? 47000 ሬሳ 47000 ወጣቶች እኮ አልቁ። ሰው አልነቀም እንጂ ህዝብ አልቋል እዚያ ሀገር ላይ ማለት ነው። በጣም የሚገርማችሁ ነገር አሁን ከዚህ ከ47000 የኢትዮጵያውያን ሞት ጀርባ 99 ከመቶ የኛ ሰው እጅ ያለበት ነው። የኛ የኢትዮጵያውያን ጥንቁላና ሴራ ያለበት በሞት ጀርባ ሁሌም የኛ ሰው እጅ ያለበት። ጨረሳችሁ ገዳዮች፣ ጨረሳችሁ። ትሰሙናላችሁ፣ ስናወራ ታዳምጡናላችሁ። በጥንቃቄ ነው የምትገኙት። የአቤል ደም እኮ ይጮሃል ነው ያለው እግዚአብሔር። ማጮውን መጭቀረ እንደተባለው ዋንዴ መጫዋችሁ አይቀርም። ባላችሁበት ሁሉ የደም እጃችሁ መንቀጥቀጥ አይቀርም። እውነታ ስንት ወጣት ነው ያጠነው? እኔ ስንት ፍሬንዶች ነው ያጠሁት እዚያ ሀገር ላይ ነው። ስንት ፍሬንዶች ችግርህን ማንም አይረዳህም። ቦዝ ምትላለ እቃ ወርውሮ ይድልሃል ብራዘር። ኦላ what's up bro? Good. Yeah my brother. Yeah. You right? የሳውዝ አፍሪካን እውነታ ካኔ ስሙት ጋይስ ካኔ። ምክንያቱም ምን አንደኛው የመጡት ትላንት አይደለም like 7 አመት ሙሉ የቀየሩበት ላይፍ ነው የምነግራችሁ። ይሄ ውሸት ምናምን እንዳይመስላችሁ። ውሸት ነው ወይ ምናምን ብለህ ካሰብክ ተሳስተሃል ብራዘር። እውነታውን ነው የምነግርህ። ሳውዝ አፍሪካ ለመምጣት አትሞክር። በቃ even እዚህ ሀገር ያሉት እኔ ተመቻችቶ like ያሉበት ሁኔታ ተመቻችቶ ቢወጡ ደስ ይለኛል። ምክንያቱም አንደኛ ኢትዮጵያው ነኝ፣ ስቃችን እየበዛ ነው የሚለው የማፈር ችግር አለ። ቀን በቀን የሚመጣው ፖሊስ ወጥቶ ማይጠይቅ የለም ብራዘር። ሎት ኦፍ ቲንግ ነው የሚጠይቁት ወጥቶ። ሳውዝ አፍሪካ ስባ ምን እንደፈለክ የምታገኝ ይመስላል፣ እንደፈለክ የሆነ ያደላ ህይወት የምትኖር ይመስላል። አይኑ ግን የትም ሀገር ስቃ አለ፣ ግን የሳውዝ አፍሪካ ይለያል ነው ማለት። ሳውዝ አፍሪካ ሁሉንም ነገር ችሎ ወንደለ ለኔ ወንደለ ስፔሻሊ ስደት መባል ነገር ያለው እዚህ ሀገር። እኔ እዚህ ሀገር ላሉ ወንድሞች እኔ እናቴ ማጨብጨብ ሳያንስ ብዙ ስቃይ እኮ ነው የሚያሳልፉት። ብዙ ስቃይ
ብዙ መከራ ብዙ ነገር ችሎ ነው ምኖሩት። ስለዚህ ዳግመኛ ታናሽ ወንድምህን ማምጣት እንደዚህ እንድሰቃይ እንድማረር አታርግ። በቃ በእድሜ አትቀልድ። በእድሜ ነው የምትቀልደው። እዚህ በእድሜ ትቀልዳለህ ነው ወንድም። እንዴ አንተ የሥራ ዓላማ ካለ ኢትዮጵያ ወጥራ መስራት ነው። ኢትዮጵያ ጠባይን አስተካከለ ከሱስ ወጣ ጠንካራ ወንድ ሆነ ኢትዮጵያ ሰርተ መለወጥ እኮ ነው ብራዘር። እዚህ ሀገር መጣ እድሜህን ትቀልዳለህ። ላይፍ በላሻል like lot of thing brother። እንዴ ኢትዮጵያ like ሰርታ መቀየር ትችላለህ። አሪፍ ከሆንክ ሙያ ተምራ የትምህርት ደረጃ ካለ ደግሞ በትምህርት ደረጃ ኢትዮጵያ ምን እንስራ ኢትዮጵያ ስሩ ትላላችሁ ምናምን ይላሉ ብዙ ልጆች ነው። በቃ ሰው ሀገር አትመኝ ነው ሰው ሀገር ስፔሻሊ ሳውዝ አፍሪካ አትመኝ። በቃ ኢትዮጵያ የራስህን ስራ አላም ደግሞ ሰው ቤት ይብን ተቀጥራ ብትሰራ ነፃነት አለ ብራዘር። አሪፍ ሚሞሪ ካለ የስራ ፍላጎት ካለ ነፃነት አለ። ለሰው ልጅ ደግሞ ከምንም በላይ ነፃነት ይበልጣል አይደል? ነፃነት ይበልጣል። እና እኔ እንደኔ እንድትሰቃዩ አልፈልግም። እዚህ ሀገር መጣችሁ እንደኔ እንድትሰቃዩ አልፈልግም ስፔሻሊ። ምክንያቱም በቃ እዚህ ሀገር አንደኛ አስካፍ ነው፣ ሁለተኛው ሴፍቲ የለም፣ ሶስተኛው ደግሞ እድሜህን ታስቆጥራለህ። ሰርታ አትለወጥ፣ ቶሎ አትለወጥ፣ ቢሰራም ቶሎ አትለወጥ። አንዱን ስታልፎ አንዱ ቻሌንጅ አለ፣ አንዱን ስታልፎ አንዱ ቻሌንጅ አለ ብራዘር። ሌላ ላይክ አውሮፓ ምናምን ሞር ሰዎች ላይክ የሆነች የራሳቸው ችግር ቢሆን ግን እንደዛ አይነት ቻሌንጅ ያሳልፋሉ ብዬ አላስብም። በየቦታ ፖሊስ ፔፐር አምጣ አንተ ስደተኛ ነህ የሚያንቋሽሽ አይኖርም ብራዘር። እዛ ሀገር ህፃን ልጅ ነው የምዘርፈው። ህፃን ልጅ ስለታማ ነገር አይጠፋም ከእጃችሁ። ለዚህ ሀገር ዜጎች አሪፍ ስልክ ያዝክ ትነጠቃለህ፣ አሪፍ ብር ካዝክ ትነጠቃለህ። እንዴ ምን ሆነ? ማን ይጠይቃል? ይታያቃል ብራዘር። ህግ ቦታ የምትሄድ ህግም አንደኛው ስደተኛ ነህ፣ ሁለተኛው ሙሉ ፋይል የለም። የዚህ ሀገር የመኖሪያ ፍቃድ ብዙ ላይኖር ይችላል። ዝም ብሎ ፔፐር አሰርተ ነው የምትኖረው። ከስንት አንዱ ነው አሁን እዚህ ሀገር የመኖሪያ ፍቃድ የምትሰጠው። እሱም በመከራ እሱም 10 አመት 15 አመት ቆይተ ወሳው ይዘህ ከሰው ጋር ተጣምረ ነው እንጂ ዝም ብሎ ወረቀት አይሰጥም። እዛ ዝም ብለህ ነው የምትኖረው። ህጋዊ አይደለም። ብትገደል ብትወጋ ተጠያቂ የለም። አንደኛው ስደተኛ ነው፣ ህግን አክብረ መኖር አለበት። አንተ እንኳን ሳታጠፋ እኮ ነው አጥፍተህ ሳይሆን ሳታጠፋ ህግን አክብርልህ። ፔፐር እንጠይቃለን፣ ህጋዊ ፔፐር አምጥተህ እንደዛ አይነት ላይፍ ልታሳልፍ አስሬ ሳውዝ አፍሪካ ብሮ ዶንት ካም ማን አትምጣ ና ለምን ሳውዝ አፍሪካ ላይክ ና እዚህ ትለወጣለህ ምናምን አይደለም። ላንተ በሽታ ሳውዝ አፍሪካ ስደት ማለት በሽታ ነው ብራዘር። በሽታ ነው የምታተርፈው። ምን የምታተርፈው ገንዘብ አይኖርም። በሽታን ታተርፋለህ። ጭንቀትህን፣ መታመምህን፣ ህመምህን ለምን እንዴ አንተ በሀገር የቀን ስራ ሰርታ በፍሪዶም አትኖርም እንዴ? አይኖ ሀገሪቷን ባሁኑ ሰዓት ጥሩ ሙላ አይደለችም። እሱ አይደለም ዋናው። በቃ ተደብቃ ሰላምን እየሰበክ ሰላማዊ ኑሮ መኖር እኮ ብራዘር። እዚህ ሀገር ለምን ትመኛለህ? ስፔሻሊ የደቡብ ልጆች ናቸው እዚህ ሀገር መኖሩት አሉ። እርስ በራስ ይባላሉ፣ ይገዳደላሉ። ማን እንደሚገል አታውቅም። ከአንዱ ካለፍክ አንዱ ይገላል፣ ያቃጥልሃል፣ ያስኮን ሾፕ ምናምን እሳት ይለቅብሃል ብራዘር። እና እንደዛ አይነት ላይፍ ልታሳልፍ አትምጣ ብራዘር። ራሊቱን ነው የምነግርህ። እና በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። እወዳችኋለሁ፣ አመሰግናለሁ። ሰብስክራይብ እንዳይረሳ። መልካም ቀን።